بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله تعالى يا الله سبحانه وتعالى فقد كونه تجويد لجماروች የሚለውን ኪታብ ክፍል 9ና የመጨረሻውን ዛሬ እንመለከታለን። ባለፈው ክፍላችን ላይ ስለ መዶች አህካሞችን አይተን ነበር። መድ በሁለት እንደሚከፈል አይተን ነበር። ፈራዒና አስሊ የሚባሉትን ፈራዒዎችን የተወሰኑትን ጠቅሰን ነበር። ፈራዒ የሚባለው ደግሞ ያው ሰበቡ በሐምዝ ይሆናል በስኩን ይሆናል ብለን ነበር። በሐምዝ የሆኑትን ባለፈ ሰበባቸው ሐምዝ ሆኖ ተመልክተን ነበር። ዛሬ ኢንሻአላህ ሰበባቸው ደግሞ ስኩን የሆነበትን እንመለከታለን ማለት ነው። ሁለት ቁጥርና አልመዱ መድ ነው አለ ቢሰበብ ስኩን በስኩን ምክንያት መድ የሆነውን እንመለከታለን አለ። وهو نوعان እሱም ሁለት አይነቶች ናቸው አለ። በስኩኑ ምክንያት መድ የተፈጠረበት ሁለት አይነቶች ናቸው። አሊፍና የመጀመሪያው السكون العارض ድንገታዊ የሆነ ስኩን ዓሪድ ማለት ድንገታዊ በማቆማችን ምክንያት የተፈጠረ ስኩን ማለት ነው። ويسمى ይጠራል እንደዚህ አይነት መድ المد العارض للسكون عارض للسكون ተብሎ ይሰየማል ስሙ በማቆማችን ምክንያት መድ የተፈጠረ ማለት ነው። ويكون عند الوقف ويكون هنا عند الوقف በምናቆምበት ጊዜ ነው። ለምን ያ ፊደል ብንቀጥል ኖሮ መድ طبيعي ሆነ በማቆማችን ምክንያት ስኩን ስለሚፈጠር ለዛ ስኩን ሲባል መዱ العارض للسكون ይፈጠራል። ስሙ ከመድ طبيعي ወደ عارض للسكون ይሆናል ማለት ነው። ويمد ይሳባል بمقدار اثنان ሁለት በሁለት ሐረካ አው 4 ወይም 4 አው 6 ሐረካት ወይም 6 2 4 6 እንደ አቀራራችን ሁኔታ በፍጥነት በመንቀራበት ሰዓት ላይ 2 መካከለኛ ስንቀራ 4 እንደዚህ ደግሞ ረጋ ብለን ስንቀራ ደግሞ እስከ 6 ሐረካ መሳብ እንችላለን ማለት ነው። ሚሳሉሁ ምሳሌው አልዓለሚን ስንል አሁን ኑኑ ሐረካው ብንቀጥል ኖሮ አልዓለሚን ብለን በመንቀጥለው ላኪን በመቆማችን ምክንያት የኑኑ ሐረካ ወደ ስኩን ይቀየራል። ስኩን ሲሆን ደግሞ ዓሪድ ሊስኩን ሆነ በማቆማችን ምክንያት ስኩን ሲፈጠር ያ መድ ከመድ طبيعي ወደ መድ ዓሪድ ሊስኩን ይቀየርና እስከ 6 ሐረካ መሳብ እንችላለን። አልሙተቂን ምትለዋም ينفقون ስንል እነዚህ ሁሉ በማቆማችን ምክንያት መድ ዓሪድ ይሆናሉ ማለት ነው። ላኪን ቀጥለን ብንቀራ ኖሮ ግን ይሄ ምን ይሆን ነበር? መድ طبيعي 2 ሐረካ ነበር የሚሳበው። طيب باይልና السكون اللازم سكون اللازم سكون ነው اللازم لازم የሆነ ማለትም ስኩኑ የማይላቀቅ የሆነ ከሱ ጋር لازم የሆነ ስኩን አለ። وهو እሱም አለ አን يأتي ሊመጣ ነው بعد حرف المد ከመዱ ፊደል በኋላ መድ ካለበት ፊደል በኋላ ሊመጣ ነው ስኩኑን ላዚሙን ስኩን ሊመጣ ነው لازم የሆነ ከሱ ጋር ማይላቀቅ የሆነ ስኩን ሊመጣ ነው አለ። ወስለን ቀጠልንም ወወቅፈን ቆምንም ብንቆም ብንቀጥልም የማይላቀቅ የሆነ ስኩን ማለት ነው። ሁሌም ከሱ ጋር ያለ لازم ሲባል ከሱ ጋር ያለ ነው። ስናቆም የሚጠፋ ወይ ስንቀጥል የሚመጣው ነገር አይደለም። لازم ማይላቀቅ የሆነ ስኩን ወስለን ወወቅፈን في كلمة واحدة በአንዲት ቃል ላይ ከመዱ ፊደል በኋላ ስኩን لازم የሆነ ስኩን ከመጣ መዱል ምን ይባላል? ወይ ስኩኑ لازم ይባላል። ስም ራሳችሁ ይሰጣቸዋል። ومقدار مد የመሳቢያው መጠኑ እኮ 6 ሐረካት 6 ሐረካት ነው አለ። وهو نوعان ይሄ ስኩን لازم የሆነበት ሁለት አይነቶች ናቸው አለ። አንድ ቁጥርና ከሊሚይ የምንለው አለ። ከሊሚይ ማለት ቃላዊ የሆነ በቃል የሆነ በሐርፍ በፊደል ሳይሆን ቃል በቃል ላይ የሆነ የተፈጠረ አለ። ለምሳሌ ከሊሚይ የሚባለው وهو أن يأتي بعد حرف المد أن يأتي ሊመጣ ነው بعد حرف المد ከመዱ ፊደል በኋላ እኮ ሊመጣ ነው حرفun ሳኪኑን ስኩን የሆነ ፊደል ሊመጣ ነው አለ። في كلمة በአንዲት ቃል ላይ ከመዱ ፊደል በኋላ ስኩን ፊደል ሊመጣ ነው አለ። ከዛ ምን አለ? فإن أدغم إدغام ከተደረገ አለ አይ ማለትም كان الحرف الذي بعد مد ከመዱ ፊደል በኋላ ያለው ከሆነ ከሆነ الحرف ፊደሉ الذي ያ ፊደል ደግሞ بعد المد ከመዱ ፊደል በኋላ ያለው ፊደል ከሆነ ሙሸደደን ሸድ ከሆነ فيسمى مثقلا مثقل ተብሎ ይጠራል። ከሊሚይ مثقل ይባላል። ከመዱ ፊደል በኋላ ያለው ሙሸደድ ከሆነ ሸድ ያለው ከሆነ
ምን ይባል ከሊሚዩን ሙሰቀል ቃላዊ ሆነ ሙሰቀል ሆነ ከበድ ያለ ነው እንለዋለን ነህው ወለዷሊ ስንመለከት ዷድ ላይ መዳለች የመድ ፊደል አለ ዷድ ላይ ከዷድ ቀጥሎ ያለው ፊደል ደግሞ ሙሸደድ ነው ላሙ ሸድ ነው ስለዚህ በአንዲት ቃል ላይ መዱም መጥቶ ሸዱም እዛው አለ ማለት ስለዚህ ይሄ ከሊሚዩን ሙሰቀል እንለዋለን ሁለተኛው ደግሞ አልሐቃ ሐ ላይ ሐርፈል መድ ነበር ቃፍ ላይ ደግሞ ሸድ አለ ከመዱ ፊደል በኋላ የመጣው ሸድ ስለሆነ ሙሸደድ ስለሆነ ምን እንለዋለን ይሄ ከሊሚዩን ሙሰቀል እንለዋለን ሙሰቀል ነው ሸድ ስላለ ሙሰቀል እንለዋለን ነው طيب ላኪን ወኢለም ይድገም አለ ኢድጋም ግን ካልተደረገ አይ ማለትም ኢንካን الحرف ፊደሉ ከሆነ الذي بعد المد ከመዱ ፊደል በኋላ ያለው ከሆነ ሳኪነን ስኩን ከሆነ غير مشدد ሸድ ካልሆነ ከመዱ ፊደል በኋላ ያለው ሸድ ከሌለ ደግሞ فيسمى مخففا مخفف يبقى شد سليله مخفف قلل ያለ እንለዋለን አለ ولم يقع التكستم الا في كلمه واحده بانديت قال ላይ እንጂ አልተከሰተችም في موضعين بانديت قال ላይ في كلمه واحده في موضعين ቃሉ አንድ ነው ግን ሁለት ቦታዎች ነው የመጡት ቃሉ አንድ ነው ሁለት ቦታዎች ላይ ነው የተገኙት ሱረቱል ዩኑስ ላይ ሁለቱም ማለት ነው وهي እንደሱ እነማን ናቸው አልአነ ስንል ሐምዙ ላይ የመጀመሪያው ሐምዝ ላይ መዳለች የመድ ፊደል ከሷ በኋላ የመጣችው ላም አል ስንል ላም ስኩን ናት ሸድ አይደለችም وقد كنتم بتستعجلون ሁለተኛውም ደግሞ አልአነ وقد عصيت ስንል በተመሳሳይ አሁንም ቃሉ አንድ ነው ግን በሁለት ቦታዎች ላይ ነው መጣው እነዚህ ቦታዎች ላይ እንጂ አልተገኘም ስለዚህ ይሄኛው ከሊሚዩን ሙኸፈፍ እንለዋለን ሸድ ስለሌለው ማለት ነው طيب ሁለቱ ቁጥር ይመጣልና ደግሞ ሐርፍይ ይባላል መደል ላዚም ሆኖ ሐርፍይ ቅድም ከሊሚይ በቃል ነበር አሁን ደግሞ በፊደል ሊሆን ነው يوجد على يገኛል في فواتح بعض السور በከፊል ሱራዎች ላይ መክፈቻዎች ላይ ይመጣል فواتح መክፈቻዎች ላይ بعد السور በሱራዎች ከፊሎች ቦታዎች ላይ የሱራዎች መክፈቻ ላይ ሊመጣ ነው አለ في الحرف الذي في الحرف بفضل الذي يا فضل ደግሞ ሂጃኡሁ ስንበታተነው ባንድ ፈታተን ባንድ ሳይሆን በታተነን ስናነበው አለ ثلاثه احرف ሶስት ፊደል ናቸው ተበታትነው ሲጻፍ ሶስት ፊደል ናቸው አለ አውሰጡሃ ከሶስቱም ደግሞ መካከል ያለው ደግሞ حرف መድን የመድ ፊደል ነው አለ والثالث ሶስተኛ ፊደል ላይ ያለው ደግሞ ሳኪን ስኩን ነው አለ ፊደሉ ስንጽፈው ሶስት ፊደል ነው የሚሆነው መካከለኛው ደግሞ የመድ ፊደል ነው የሚሆነው ሶስተኛው ደግሞ ሳኪን ነው በመሳሌ ይገባናል وحروف مجموعه ፊደላቶቹ ደግሞ የተሰበሰቡ ናቸው في سنقص لكم ወይም نقص عسلكم ይያለ سنقص ሲን ኑን ቃፍ ሷድ ላም ካፍ ሚም እነዚህ ፊደላቶች ምንድናቸው ነው ለምሳሌ ኑን እንጻፈው ብንል በታትነን ስናነበው ኑን አለ ከዛ ኑ ዋው አለች ከዛ መጨረሻ ኑን ናት ኑን ስንል ማለት ነው አሁን የመካከለኛው ሐርፈል መድ ሊሆን ነው ስንል ዋው ሐርፈል መድ ናት ኑን ስንል ሶስተኛው ፊደል ደግሞ ስኩን ናት ቃፍን ብንይዘው ቃፍ ስንል ቃፍ አለች አሊፍ ስንጽፋት አሊፍ አለች ከዛ ቃፍ መካከለኛው ሐርፈል መድ ናት ሚምን ብትሉ ሚም ስንል ሁለተኛው መካከለኛው ያ አለች ሚም መጨረሻው ደግሞ ስኩን ነው በታተን ሂጃ ስናረገው በታተነን ስንጽፈው ሶስት ፊደል ነው መካከለኛ የመድ ፊደል ሊሆን ነው መጨረሻው ደግሞ ስኩን ነው ሊሆን ነው አለ طيب سنقص لكم ካለ በኋላ فإن أدغم إدغام ከተደረገ አለ سمي مثقلا ተብሎ ይጠራል አለ مثقل ተብሎ ይጠራል مثاله ألف لام ميم አሁን ألف لام እዚህ ጋር إدغام አለ ألف لام ميم ሁለት ሚሞች ተገናኝተዋል ስንጽፋቸው ማለት ነው إدغام አለ ይሄ مثقل እንለዋለን حرف ይሁን مثقل አለ ألف لام را ألف لام لام እዚህ ጋር إدغام አለች طاسيم سين إدغام አለች እዚህ ጋር ስለዚህ مثقل እንለዋለን وإن لم يدغم سمي مخففا إدغام ካልተደረገ ደግሞ مخفف ተብሎ ይጠራል مثاله نون አሁን ኑን ስንል ምን ማለት إدغام የለም ሸድ የለም ኑን ቀለል ያለች ናት والقلم قاف ስንል ألف لام ميم صاد እዚህ ጋር ألف لام ميم አሳይ ተፈለገው صاد ምትለው ላይ ላም ስንል ግን ላም ስንል إدغام አለች እዚህ ጋር طيب ملاحظه አለ
ሙላሐዛ አስተያየት ወይም ትኩረት ልንሰጥበት የፈለገ ነገር ነው። ሐርፉ ለዐይን አለ ዐይን ፊደል አለ ብዙ ቦታ ለምሳሌ ሐሚም ዐይን ሲን ቃፍ ስንል ዐይን አለች ካፍ ሀ ያ ዐይን ሷድ ስንል ዐይን ፊደል እኮ አለ ፊ ፈዋቲሕ ሱወር በሱራዎች መክፈቻ ላይ ያለችው ዐይን ፊደል የጁዙ ይፈቀዳል አይ ዩመድ ሊሳብ እኮ ይፈቀዳል 6 ሐረካት 6 ሐረካ መሳብም ይፈቀዳል ወየጁዙ አሁንም ይፈቀዳል አይ ዩመድ መሳብ እኮ 4 ሐረካት 4 ሐረካ መሳብ ይፈቀዳል አለ ለምን ሊአነ ልያአ ያዋ እኮ አለ ዐይን ስንል ያለችዋ ያ አይ ስንል ለይሰት መድያ የመድ ፊደል አይደለችም በል هي حرف ሊን የሊን ፊደል ናት የሊን መስፈርቷ ወደፊት እናየዋለን የሊን መስፈርቷ ያና ዋው ስኩን ሆኖ ከፊት ለፊታቸው ፈትሐ ሲመጣ ነው ዐይን ስንል ደግሞ ዐይን ፈትሐ ናት የመድ ፊደል ሳትሆን የሊን ፊደል ናት ለዛ ሲባል 6ም 5ም ሐረካ መሳብ ይፈቀዳል ብሎ ሙላሐዛ ማስታወሻ ነገር ሰጥቶናል طيب አሁን ለዋሂቁል መድ የመድ ለዋሂቅ የተጠጉ ማለት ከመድ ጋር ሙልሐቅ የተጠጉ የሆኑ አሉ እነሱ እነማን ናቸው ሊነግረን ነው አንደኛ መዱል ዒወድ የሚባል አለ ወየኩኑ ይሆናል عند الوقف በምናቆምበት ጊዜ ይሆናል عن التنوين በተንዊን ላይ ስንቆም ያ ተንዊን ደግሞ አልመንሱብ ፈትሐተይን የሆነ ተንዊን ላይ በምንቆምበት ጊዜ ይሆናል አለ في آخر الكلمة የቃሉ መጨረሻ ላይ ተንዊን ሆኖ ተንዊኑ ደግሞ ፈትሐተይን ሲሆን ማለት ነው فيقرأ ይቀራል አሊፈን አሊፍ በአሊፍ ይቀራል አለ ያ አሊፍ ደግሞ ዒዋዶን عن التنوين የተንዊኑ ምትክ ሆኖ በአሊፍ ቀይረን እንቀረዋለን አለ ويمد مقدار حركتين በሁለት ሐረካ መጠን እንስበዋለን አለ ሚሳሉ ምሳሌ عظيما ስንል አሁን عظيمን ነበርኩ عظيمን ነበር ኑን ነበር ተንዊን ነበረች የተንዊኗ ምትክ አሊፋ ወደ ማን እንቀይራታለን ወደ አሊፍ እንቀይራታለን ተንዊኗ ማ عظيما እንለዋለን عظيما ተንዊናት መንሱብ ናት ደግሞ ፈትሐተይን ናት ضመተይን ከስረተይን ቢሆን ስኩን ነው የምናረገው غفورا በተመሳሳይ قليلا ويشترط شرط ይደረጋል መስፈርት ይደረጋል في هذا المد በዚህ መድ እኮ መስፈርት ይደረጋል أن يكون መሆኑ الحرف المنون ተንዊን ያለው ፊደሉ እኮ መሆኑ ይሸረጣል غيرታ ከታ ውጪ መሆን አለባት ያቺታ ደግሞ አልመርቦጣ መርቦጥ የሆነችዋ ማለትም የታሰረችዋ ታ ሁለት አይነት አለ አንደኛ የተዘረጋችዋ ናት አንደኛ ደግሞ ታ መርቦጣ የተቋጠረችዋ ታ አለች ከታ ውጪ መሆኑ መስፈርት ይሆናል والالف المقصوره ከአሊፍም ውጪ መቅሱር የሆነችዋ አጭሯ ማለት መምዱዲያ ሳትሆን አጭሯ አሊፏ ከሷ ውጪ መሆን ይጠበቅበታል ታ ከሆነ ወይም አሊፉል መቅሱራ ከሆነ ግን አንሰበውም ነው ከነሱ ውጪ ሲሆን ነው መዱ መንሰበው ሸርጡ ይሄኛው ነው ታ መሆን መርቦጣ መሆን የለበትም አሊፉል መቅሱራም አጭሯም መድሌላት አሊፍ ማለት ነው እሷም መሆን የለባትም ይያለ ነው طيب ሁለተኛ ለዋሂቁል መድ ከመድ ጋር የሚጠጉ የሆኑት መዱ ተምኪን ይባላል መዱ ተምኪን የማመቻቸት መድ ማለት ነው هو እሱኮ አለ ያአኒ ሁለት ያዎች ናቸው አለ ኡላሁማ የመጀመሪያው ሙሸደዳ ሸድ ያለው ነው አለ መክሱራ እንደዚህ ደግሞ መክሱር የሆነ ነው ከስራ የሆነ ነው ወሳኒያ ሁለተኛው ያ ደግሞ ሳኪን ናት ይላል ወሱሚያ ተሰይመዋል መደ ተምኪን ተብሎ የማመቻቸት መድ ተብሎ ተሰይመዋል ለምን لانه ነገርየው እኮ ስለሆነ ነው يخرج ስለሚወጣ ነው ሙተመኪነን ተመቻችቱ ስለሚወጣ ነው بسبب الشده በሸዳው ምክንያት ሸድ ባለችው ያ ምክንያት ያው ተመቻችቱ ስለሚወጣ መዱ ተምኪን ተባለ ويمد مقدار حركتين ሁለት ሐረካ እንሰበዋለን አለ ሚሳሉሁ ሁይቱም ስንል ሁለት ያዎች ናቸው የመጀመሪያው ያ ሸድ ሆኖ መክሱር ነው ሁለተኛው ያ ደግሞ ስኩን ናት ነብይን ስንልም በተመሳሳይ ስለዚህ ይሄ ሁይቱም ነብይነ መደት ተምኪን ነው ሸዳዋ ያዋን ለማንበብ አመቻችታ ስለምታስወጣው ለዛ ሲባል መደት ተምኪን ተባለ ስለዚህ ለዋሂቅ ናቸው ሁለት ሐረካ ነው የሚሳቡት ነው طيب ሶስተኛው መደሊን ይባላል وهو مد حرفي المد وهو እሱኮ መድ መሳቢያ ነው حرفي المد የመድ ፊደሎች መሳቢያ ነው አለ እነሱ ማን ናቸው መድ ፊደሎች ምናቸው አልያኡ ወልዋው ያና ዋው ይሆኑ አሳኪነታን መስፈርታቸው ደግሞ ዋውና ያ ስኩን ይሆኑ
والمفتوح ما قبلهم واونا يا سكون ነው ከፊት ለፊታቸው ፈትሐ ከሆነ መደሊን እንለዋለን طيب والساكن ما بعدهما ከነሱ በኋላ ያለው ስኩን ደግሞ ከያና ከዋው በኋላ ያለው ደግሞ ስኩን ደግሞ والساكن ما بعده ከነሱ በኋላ ያለው ሳኪኑ ደግሞ سكونا عارضا በማቆማችን ምክንያት ስኩን ይሆነ መሆን አለበት في حالة الوقف على بوقف ጊዜ በመናቆምበት ጊዜ عارض የሆነ መጥ የሆነ ስኩን መሆን አለበት ويمد بمقدار ሁለት ሐረካ ይሳባል አው 4 አው 6 ሐረካት እንሰዋለን مثال ቁረይሽ ስንል ያ ስኩናት ከፊት ለፊት ያለችው ፊደል ደግሞ ፈትሐናት ማ ራ ማለት ነው ከሳ በኋላ ያለው ደግሞ ሺን ቁረይሽ ስንል ስኩኑ ደግሞ ዓሪድ ነው ድንገታዊ ነው ብንቀጥል ኖሮ እኮ በከስራ ነበር መንቀጠው በማቆማችን ምክንያት ስኩን ሆነ طيب عليه ስንልም አሁን በተመሳሳይ البيت ስንልም በተመሳሳይ خوف ስንልም በተመሳሳይ ህግ ነው የሚይዘው ማለት ነው طيب አራተኛ መዱ ሲላ የሚባላል መዱ ሲላ وينقسم الى صله كبرى وصله الكبرى صله الكبرى የሚባላ وصله الصغرى ተብሎ ትንሽና ኩብራ ተብሎ የሚጠራል ነው አሊፍ ልና መዱ صله الكبرى ማን ነው የሚለውን ሊነግረን ነው وهو السوق مد صله الكبرى የሚባለው مد هاء الضمير مد مسابيع ነው هاء الضمير ተውላጥ እስም የሆነችው ሃዋ የሷን መሳብ ነው አለ ተውላጥ እስም የሆነችው ሃ ضمير ትባላለች الغائب ሩቅ አመልካች የሆነችው አቺ ሃ ደግሞ المفرد የሆነችው ነጠላ የሆነችው ሁለት ቁጥር ወይም ብዙን አመላካች መሆን የለባትም ነው المذكر ለወንድ አመላካች ወንድ ስን ሴቷ ሃ ትወጣለች المضمومه ضم ይሁን እቺ ሃ ደግሞ መስፈርታው ضم መሆን አለባት او المكسوره ወይም ከስር መሆን አለባት ፈትሐ ከሆነች አንቀበላትም ሃ الضمير ማለት ነው الواقعه የተከሰተች ሆነች እቺ ሃ ደግሞ بين المتحركين በሁለት ሐረካ መካከል የተከሰተች ማለትም እሷ ضمና ከስር ከሆነች ከፊት ለፊቱ ያለው ከኋላውም ያለው ሐረካ ያዘ መሆን አለበት ፊደላቶቹ ስኩን መሆን የለበትም ከነሱ በኋላ ያለው ከሷም ፊት ለፊት ያለም ስኩን መሆን የለበትም مثاله وهو يحاوره ስንል يحاوره ها አሁን ضمናት ከሷ ፊት ለፊት ያለው በኋላ ያለው متحرك ነው ስለዚህ እቺ ሃዋ እንስባታለን يحاوره سب وله أجر به أحدا እነዚህ መደ صله الكبرى እንለዋለን ሐምዝ ኩብራ በመንዱ ምን ለያት ሐምዘ ተመጣለች ከሷ በኋላ ባደሞ መደ صله الصغرى ምትባላለች وهو عباره ገለጻናት عن مد ስለ መድ هاء الضمير አሁንም ضم ተውላጣ ሲሚሆነችው ሃዋ ማለት ነው الغائب ሩቅ አመልካች ሆነችው المفرد እንደቀድሙ ነጠላ አመላካች ሆነች المذكر ለወንድ አመላካች ሆነችው እቺ ደግሞ ወተመዱ مقدار حركتين እቺ ሁለት ሐረካ ነው ተሳይ ቀደሙ እስከ 6 ሐረካ መስታብ ይችላል ኩብራ ማለት ነው ኢለም يكن بعد حمز ከሳ በኋላ ሐምዝ ካልመጣ ቀደም ላይ ግን ኩብራዋ ላይ ሐምዝ ነው ስለሚመጣ እንሰባዋለን ከሳ በኋላ ሐምዝ ካልመጣ ሁለት ሐረካ ነው መንሰባው مثاله وعذبه عذابا አሁን እዚህ ጋር አይን ነው ከሃኡ በኋላ የመጣው አይን ነው قلته فقد علمتموه ስንል አሁንም ሃኡ ሁለቱም ላይ قلته ስንልም ከንሱ በኋላ ሐምዝ ስላልመጣ ሁለት ሐረካ ነው መንሰባቸው የቀደሙ ግን ኩብራዋ እስከ 6 ሐረካ መንሳመች ይባላል طيب اقوى المدود ከመዶች ሁሉ አቅዋ በጣም ጠንካራ የሚባለው ማን ነው ከተባለ አንደኛ ላዚም ነው ላዚም 6 ሐረካ ነው የሚሳበው ሁለተኛ المتصل مد المتصل من الوانات ሶስተኛ عارض للسكون من الوانات አራተኛ منفصل ናት አምስተኛ መዱል በደል ናት አቅዋ ደረጃቸው በዚህ ልክ ነው የሚቀመጡት ማለት ነው اجتماع المدود የመድ መሰብሰቦች اذا اجتمع ከተሰበሰቡ سببان ሁለት ሰበቦች من اسباب المد ከመድ ሰበቦች መካከል قوي وضعيف ጠንካራና ደካማ ይባውት ባንድ ላይ ከተሰበሰቡ ዑሚለ بالقوي በጠንካራው ነው መንሰራው አለ نحو ولا امين ስንል ففيها በዚህ ውስጥ እኮ መዱ በደል አለ መዱል በደል አለ ስንል ሐምዙ ቀድሞ መጥቷል ወመዱል ላዚምም ደግሞ አለ እሱ ማናት ከመዱ በኋላ ሸድነት ሚሟ ሸድ ስለሆነች فيعمل باللازم ضعيفን ተተነው አቅዋው ማን ስለሆነ ነው ላዚም ስለሆነ በመድ لازم ነው መንሰራው ይላል ኪታቡ እዚህ ጋር እናቆመዋለን سبحانك اللهم وبحمدك اشهد ان لا اله الا انت واستغفرك واتوب اليك